ድሮ እዛ ንግድ ቦታ በግዳድ ላይ አብረን ነበር የምንሰራው። እኔ ንጉስ በሆንሳ ብዬ ጠይቄያቸው መልስ ሰጡኝ። ያንን መልስ እንድትሰሙ ፈልጌ ነው የጠራኋችሁ አላቸው። ተናገር አንተ ምንድን ነበር ያልከው አለው። እኔማ አንተ ንጉስ ከሆንክ ቸግሮኝ በገንዘብ እጦት ነውና እንደዚህ አህያ የነዳው የነጋዴ ንብረት አመላላሽ የሆንኩት ገንዘብ ስጠኝና አሉ ከሚባሉት ሀብታሞች አንደኛው አድርገኝ ብዬ ነው የተመኘሁት አለ። የገንዘብ ሚኒስትሩም አለ የሚፈልገውን ስጠውና ከሀገሪቱ ሀብታሞች አንዱ እንዲሆን ይደረግ ውሳኔ ነው። በነገራችን ላይ የፕሬዝዳንት የንጉስ ንግግር ሁሉ አቅጣጫ ነው። አቅጣጫ ይባላል በማኔጅመንቱ። አቅጣጫ ተሰጠ። በቃ አርግ የተባልከው ማለት አንተስ ተባለ። እኔ ደግሞ ያልኩት ከሚኒስትሮች ልደረግ የንጉሱ ባለሟል የቅርብ ሰው አማካሪ መሆን ነው የምፈልገው። ከአሁኑ ሰዓት ጀምሬ አድርጌያለሁ። አንተ ምንድን ነው ያልከው አለ። ዝም አለ። ተናገር ነው ምን ዝም። ሶስተኛ አልደግምም። ተናገር ብዬ ካልተናገርክ እርምጃ ወስዳለሁ። እኔማ አይሆንም መስሎኛል። ንጉስ ከሆንክ ተናገር ጨርሰው። ፊቴን ሴት አህያ ላይ ፊቴን ወደ ኋላው አዙረህ በገበያው መካከል አዋርደህ አዙረኝ ነው ያልኩት አለ። እፍዓሉ ቢሂ ከማ ተመና እንደ ተመኘው አድርጉለት አለ። ጮኸ አለቀሰ። እባካችሁ ለምኑልኝ። ቢለምኑት ተነስተው ሚኒስተር የተባለ ሁሉ በቃ ይቅርታ ጠይቋል። ክቡር ንጉሥ ሆይ እባክዎትን ይቅበሉት። በፍጹም አልምረውም። ለምን ጨከኑበት አሏቸው አሉ። እፍዓሉ ቢሂ ከማ ተመና ሊያዕለመ አነ አላህ ዓላ ኩል ሸይእን ቀዲር። በቃ ዓቂዳ ነው የጣሰው። አላህ የፈለገውን ማድረግ የሚችል መሆኑን እንዲያውቅ በተግባር አድርጎት አለ። تبارك الذي بيده الملك وهو على كل شيء قدير. يرفع هذا انتنان كف يادرقال انتنان زك يادرقال انتنان دها انتنان حبتام يادرقال يتوسنوتن ودا قبر يتوسنوتن ودا نقسنت يفلقون سرال يفعل ما يشاء بقدرته لأنه على كل شيء قدير. الذي خلق الموت